በዚህ ዕለት በጠዋት ተነስቼ ፊት ለፊቴ ባለችው መስታወት ራሴን ስመለከተው የመጣሁባቸው ዓላማዎች ተራ በተራ ሳስባቸው ራሴን አበርትቼ ወደ ስራዬ ገባሁ። ከክፍሌ እንደወጣሁኝ ሀበሻዋ እህታችን ዛሬ ያው ከመንገድ ስለመጣሽ ነው ዝም ያሉሽ፣ ከዚህ በኋላ ሲነጋ 11 ሰዓት ነው መነሳት ያለብሽ አለችኝ። መጀመሪያውኑ ተሳቅቄ ስለነበረ እሺ አልኳት። ተራ በተራ ምን እንደሚሰራ፣ እንዴት እንደሚጸዳ፣ ጠዋት ተነስቼ ልጆቹን እንዴት እንደምሸኝ በዝርዝር አስረዳችኝ። ከሁኔታዋ መልካም ለመምሰል ብትሞክርም እንዳልሆነች ግን ገብቶኛል። በጠዋቱ የቡና ሱስ ስለነበረብኝ አንድ ሲኒ ቡና አፍልቼ ጠጣሁኝ። ለነሱ ለመናገር ግን ጊዜ አልፈጀባትም ነበር። ገና ቤት ከመግባታቸው ቡና አፍልቼ እንደጠጣሁኝ ነገረቻቸው። ያኔ ነበር መጠንቀቅ እንዳለብኝ የገባኝ። እንዲህ እያለን 3 ሳምንቱ አለቀና የሽኝት ብሎ ሰውየው ስጦታ ሊገዛላት ይዟት ወጣ። እሷም በሰልባጅ የሀገሯን ልጅ መሸጥ ጀመረች። ቡና በቀን 3 አፍልቼ እንደምጠጣ፣ ሲጋራ እንደማጨስ ሁሉ ፈጥራ ነገረችው። ሰዎቹ በጣም እኔ ላይ መቀያየር ጀመሩ። እሷም ወደ ሀገሯ ገባች። የኔም የስቃይ ህይወት የጀመረው የዛኔ ነበር። ሲወጡ ሙዝ ሳይቀር ይቆጥራሉ። እኔም ቋንቋ ስለማልችል ማስረዳት አልቻልኩም። በዚህ መሃል ማዳሜ ቡልጋሪያ ወደሚባል ሀገር ተሄድና እኔና ልጆቹ ባለቤቷ እቤት ቀረን። ህልሜን፣ ንጽህናዬን፣ ትንሿን ሳባን ያጣኋት የዛን ዕለት ነበረ። ክፉ ደጉን ነገር ቀርበው ካላዩት የጻፉት ደብዳቤ ለእሷ ነው መልእክቴ። እኔ ያለው በጤና እንዴት ነሽ እናቴ? ኧረ እንዴት ኧረ እንዴት ሰው ልቤ ተወኝና ይሄ ልቤት ጨክነ መራውሬ ወደ አገር ቤት አቤት ወደ አገር ቤት ተውተውና ልቤት ወደ አገር ቤት አቤት አቤት ወደ አገር ቤት ተውተውና ልቤት ወደ አገር ቤት አቤት አቤት ማንነት ተነካ ስደት ደስ ይበልህ በልባዬ ነካ ሳዝንና ሲከፋኝ ቢበስም እንባዬ እያነቡ እስክስታን ለምዷት ትከሻዬ ኧረ እንዴት ኧረ